ይኸውልህ በህይወታችን እዚህ ላይ መሆናችን ምክንያት እኔ አሁን እዚህ ላይ መሆኔ ምክንያት በጣም ስለማስመስል ብቻ ነው። ማለት ይሄ እዚህ ላይ ስሆን የምልህ ወይ ስኬታማ ሁኝ ምናምን ይሄ ስኬት ላይ ደረስኩ ለማለት ሳይሆን እንደዚህ የምፈልገውን ህልሜን ልኖር ያልቻልኩበት ምክንያት ስለማስመስል ብቻ ነው። ገባ? ለምን እንደሆነ ታውቃለህ? ይህንን የምልህ ራስን ካልሆንክ በቀር ፈጣሪም ሊረዳ አይችልም። በህይወት ስኬት ላይም ልደርስ አትችልም። ይኸውልህ አጋጥሞ ካያውቅም የሆነ ትክክል በቃ የሆንከውን ነገር መሆን ማለት ነው። ይሁን ስትናድድ የምርም ተናደድ፣ ስትቆጣ የምር ሆን። በቃ ድሃ ከሆንክም የምርም ድሃ ሆን። በቃ ድህነትን አትሸፍነው፣ አትደብቀው። ሀብታም ከሆንክ ደግሞ በዛው ልክ ሀብታም ሁን። ይኸውልህ ለምሳሌ ይህንን የምልህ አንዳንዴ አይተህ ከሆነ አጋጥሞ ከሆነ እኔ ታናሽ እህት አለችኝ፣ የአባቴ ልጅ ነች እና የሆነ ጊዜ በጣም ማለት የሆነ ጥፋት ስታጠፋ የሆነ ዝም ብዬ ብዙ ማለት ለማስመሰል ስሞክር ተናድጃለሁ። ግን ንዴቴን በሆነ ሰው አክሽን አድርጌ በፋዘር አክሽን አድርጌ ምናምን በጣም ልቆጣ ስፈልግ ምናምን ምንም በቃ እንትን አትልም፣ አትፈራም ምናምን። ግን በስትክክል ስናደድ የምር ማለት ነው በቃ የማያውቅ ሰው ራሱ ከርቀት አይቶ ኢነርጂን ይፈራዋል። ገባ? የምር ስትናደድ አየህ፣ የምር ስትናደድ የምር ተናደድ፣ ስትቆጣ የምር ሀብታም ከሆንክም በዛው ልክ የምር ሀብታሙ፣ ድሃ ከሆንክም ድህነትን አትደብቆ። ምንም የሚያሳፍር ነገር የለም። ይሁን ባለፈው ቲክቶክ ላይ ምን አየሁ መሰለህ? የሆነች ልጅ የሆነ ቪዲዮ ዝም ብላ ትቀርጻለች። ምን አይነት ቪዲዮ ትቀርጻለች መሰለህ? ሰዎችን ለመጨረሻ ጊዜ መቼ ነው ያለቀስከው ታስታውሳለህ ወይ አይነት ነገር ነው ቪዲዮ ቲክቶክ ቪዲዮ የምሰራው ማለት እና የሆነ ሰውዬ በመንገድ የሄደ ይመስለኛል። ከዛ ጠየቀችው ለመጨረሻ ጊዜ መቼ እንዳለቀስ ታስታውሳለህ ወይ አለችው። ሰውየውም አዎ አለና መቼ ነው ብላ ስትጠይቀው ዛሬ ጠዋት አላት። ከዛ ለምንድን ነው ያለቀስከው ብላ ስትጠይቀው ስራ አጥቼ ነው አለ ማለት ነው። ከዛም ልጅቷ ያው ዝም ብላ የራሷን ስራ ብቻ እንደሰራች ሄደች ምናምን። ከዛ በኋላ ቲክቶክ ላይ ያንን ሰዎች ሲያዩ ምን አደረጉ? የሆነ ልጅ ዲዩት አድርጎ በስትክክል አይቼዋለሁ። ይሄን እቺ ልጅ ይሁ ምናምን ይሄ ልጅ እንደዚህ ዛሬ ጧት ስራ አጥቼ ነው ያለቀስኩ ምናምን ብለው ሲላት ቢያንስ ስራ ለሱ ለማገናኘት ምንም ያደረገችው ጥረት የለም። የራሷን ስራ ብቻ ሰርታ ሄደች አይነት ነገር ብሎ ዲዩት ሰራበት ማለት ነው። ከዛ በኋላ በነገው ይመስለኛል ወር ከሁለት ቀን ከሶስት ቀን በኋላ ቲክቶክ ላይ ድጋሚ ስገባ ያንን ሰውዬ ምን አደረጉት? ወስደው ስራ ሰጥተውት ምናምን የሆነ ሽልማት ሰጥተውት በገንዘብ ይመስለኛል ሽልማት ሰጥተውት በስትክክል በደንብ አድርጌ ቪዲዮን ባላስታውሰውም እንደዛ ሽልማት ሰጥተው ስራም ሰጥተውት ምናምን ሲሾሙ አየሁትና ይኸውልህ እዚህ ላይ እኔ ምን ተማርኩኝ? ራሴን አትደብቀው። ድሃ ከሆን በስትክክል ድሃ ነህ። በቃ ድህነትን ለሰዎች አሳያቸው። ይኸውልህ ፈጣሪ ራሱ የማይረዳ ለምን እንደሆነ ታውቃለህ? እንዳይረዳ አንተ ሀብታም ነኝ ብለህ ነው የምታስበው። ድሃ ነኝ ብለህ ብታምን ኖሮ በድህነት ባታፍርና በግልጽ አውጥተህ ለሰው ብታሳየው ኖሮ ፈጣሪ በሰው አድርጎ እንደዚህኛው ሰውዬ አሁን እንዳልኩ ሰውዬ ሊረዳክ ይችል ነበር። ግን አንተ ሀብታም ነኝ ካለ እግዚአብሔር ምን አገባው? ይመች፣ አንተ ብቻ ይሳካልህ፣ ኑርበት። ግን ድሃ ነኝ ብለህ ይሁን ሀብታም ነኝ ብለህ ስታስብ ድሃ ሆነ እኮ ነው ኢማጂን አስቡ። በዛ ላይ ሀብታም ሆነ ብትል እኮ ችግር የለውም። ድሃ ሆነ ሀብታም ነኝ ብለህ የሀብታምን አክሽን ስታደርግ ምናምን ከዛ በቃ ፈጣሪ በቃ አንተ ብቻ ከተመቸ ብሎ ይተዋል። ፈጣሪ እንኳን ቢያንስ እንዲረዳ የድህነትን ማመንና መቀበል ይኖርብሃል ማለት ነው። እና እኔ በህይወቴ በጣም ብዙ የሚያስተምሩ ነገሮች አሉ ምናምን በቃ ስለምናስመስል ብቻ ነው እዚህ ላይ የሆንበት። እምነታችን የተመታ ነው በሃይማኖት በእያንዳንዳችን ሃይማኖት ውስጥ እኔ የምር ሰዎች በጣም ይቅርታ አድርጉልኝ፣ ይህንን ቪዲዮ የሚመለከቱ ሰዎችም ይቅርታ አድርጉልኝና ማለት ነው የምር በሃይማኖታችን በእያንዳንዱ ሃይማኖት በፕሮቴስታንት በል በሙስሊም በል በኦርቶዶክስ በል በእያንዳንዱ ሃይማኖት ያለው ሰው የሃይማኖት አባቶች ጳጳስ፣ ሼኪ፣ ፓስተር ኦር ሰምቲንግ ያሉ ሰዎች ሁላችንም አስመሳዮች ነን። ገባ? ለምን እንደዛ እንደምልህ አስመሳይ ባንሆን ኖሮ ለቅዱሳን ለሐዋርያት ምናምን በእግዚአብሔር አምነው ታምራትን የሰሩት ነገሮችን ለእኛ ተከልክሏል። እኛ ስለምንድን የማናደርገው? ገባ? የሆነ ሁሌ በእኛ ቤተክርስቲያን ብዙ ጊዜ የተማርኳት ነገር አለች እና የሆነ መምህር የሆነ ሰው ከሩቅ መንገድ እየመጣ የሆነ ቤተክርስቲያን ላይ ትምህርት ይማራል እና አንድ ቀን ሰውየው በጣም ትልቅ ባህር ተሻግሮ ነው የሚመጣው እና አንድ ቀን ከዕለታት አንድ ቀን ሰውየው ሰባኪ እየሰበከም ብሎ ሰበከ። የስናፍጭ ቅንጣት ያክል እምነት ቢኖራችሁ በውሃ ላይ በባህር ላይ ተራምዳችሁ ረግጣችሁ መራመድ ትችላላችሁ። ይሄን የሾላ ዛፍ ተነቅለ ወደ ባህሩ ተተከል ብትሉት ይታዘዝላችኋል ብሎ አስተማር። በእግዚአብሔር የምታምኑ ከሆነ በስናፍጭ ቅንጣት ያክል እምነት ካላችሁ ብሎ ሲያስተምር ከዛም በኋላ ያ ሰውዬ ትምህርቱ አለቀው። ከዛ ጉዞውን ወደ ቤቱ አደረገ። ሂዶ ባህሩ ጋር ሲደርስ
ከዛ ቆመና እንዴ ቅድም ሰባኪው ሲሰብክ የሰናፍጭ ቅንጣት ያክል በእግዚአብሔር ላይ ካላችሁ በውሃ ላይ ረግጣችሁ መሻገር ትችላላችሁ ብሎ ሰብኳል። እና ደግሞ እኔ በእግዚአብሔር አምናለሁ ስለዚህ ሄዳለሁ አለና ሰውየው ተራምዶ ረግጦት ባህሩን ሄደ ማለት ነው። ሄዶ ቤቱ ሲደርስ ሚስቱ በፍጥነት ሲመጣ ምናምን ከዛ ተገርማ እንዴ ዛሬ ፒተርሳን አልሄድክም እንዴ እንዴት በጊዜ መጣ ምናምን ብላ ስትለው አይ ሄጃለሁኝ የሆነ መምህር በጣም የሚገርም ትምህርት አስተምሮኝ መጣው ብሎ አላት ለባለቤቱ ማለት ነው። ከዛ ምንድነው ብላ ስትለው እንደዚህ የሰናፍጭ ቅንጣት ያክል እምነት በእግዚአብሔር ላይ ካላችሁ ባህርን ረግጣችሁ መሻገር ትችላላችሁ ብሎ መምህሩ ሰበከ። እኔ ደግሞ በእግዚአብሔር ስለማምን ረግጬ ተሻግሬ በቶሎ መጣሁ ብሎ አላት። እና ባለቤቱም በጣም ተገርማ ይሄ መምህር ምን አይነት ባለጸጋ ቢሆን ምን አይነት በረከት ያለበት ሰው ቢሆን ነው ብላ ይሄንን ሰውማ ነገ ቤታችን ጋብዘው ቤታችን መጥቶ ይባርክልን ብላ አለችው ለባለቤቷ። ከዛ ባለቤቷም በነገው ይሄድና ከዛን ትምህርቱን እንደተለመደው መምህሩ አስተምሮ ምናምን ከዛ ከመድረኩ ሲወርድ ወደ መምህሩ ቀረብ አለ። ከዛም መምህሩ ምን አለ ልጄ ምን ልርዳ ምን ፈልገህ ነው ምናምን አለ። ከዛ በኋላም ኖ ቤቲ ተጋብዘሃል ባለቤቴ ቤት እየጠበቀችን ነው ና እንሂድ ምናምን ብሎ አለው። ከዛ መምህሩም እሺ ብሎ አብሮ ሄዶ ባህሩ ላይ ሲደርስ ከዛ በኋላ ሰውየው ዝም ብሎ ባህሩን እየረገጠ ሄደ ማለት ነው። ከዛ በኋላ መምህሩ ቆም ማለት ከዛ ሰውየው ግራ ተጋብቶ ቆመና መምህር ነው እንጂ ምን ነው ዘዳር ላይ ቆሙ ብሎ አላቸው። ከዛ መምህሩ ምን አለ ይባላል እኛ እናሻግራለን እንጂ አንሻገር ማለት ይባላል። እና ይሁን በህይወታችን ምን ያክል እንደምናስመስል ገባ። በቃ እኛ መድረክ ላይ ቆመው የሚያስተምሩ መምህር ሆኖ አየ ከሱ የተማረው ሰውዬ አምኖ ባህር ለመራመድ ቻለ። እሱ ግን የማስመሰል ህይወት ነው የሚኖረው በእግዚአብሔር በሙሉ አያምን ማለት ይሄን ሰውዬ ብቻ ለመተቸት ሳይሆን ሁላችንም በእግዚአብሔር ሙሉ በሙሉ እምነት የለንም። እምነት ቢኖረንማ ኖሮ እያንዳንዳችን ይሄንን የተመታ ህይወት አንኖርም ነበር። የተመታ ለበለውና እንደዚህ አይነት ህይወት ሊኖረን አይችልም ነበር። እንደዚህ የሆነበት ምክንያት ሁላችንም አስመሳዮች ስለሆንን ነው ማለት ነው።